ሃይ ጋይስ እንዴት ናችሁ? በጣም ደስ ብሎኛል ዛሬ ምክንያቱም ነገ ክሊኒካል ይር እንጀምራለን። ኮንግራትስ አትሉኝም? ለማታውቁኝ ሚካኤል ታደሰ እባላለሁ። የአራተኛ ዓመት የሕክምና ተማሪ እዚህ ኢትዮጵያ ውስጥ ተማሪ ነኝ። እንግዲህ በጣም ደስ በሚል ሁኔታ ቆንጆ የረፍት ጊዜ አሳልፈን ወደ ሕክምና ትምህርት ቤት እንግዲህ ልንመለስ እና ክሊኒካል ይር ኢትዮጵያ ውስጥ መማር ምን እንደሚመስል ከዛሬ ጀምሮ ያለውን ነገር አሳያችኋለሁ ብዬ አስባለሁ። በጣም ኤግዛይትድ ነኝ ምክንያቱም ብዙ ነገር ኤክስፔክት እናደርጋለን። ሆስፒታል ውስጥ መዋል፣ ሆስፒታል ውስጥ መስራት ፐርሰናሊ እወዳለሁ። ምክንያቱም ባክግራውንዴ ነርሲንግ ቢሆንም ብዙ ጊዜ ሆስፒታል ባጠፋም ግን የሆስፒታል ስራ የሆስፒታል ውሎ በጣም ናፍቆኛል እና ወደዛ መመለስበት ብዙ መማርበት ነገር ነው ብዬ አምናለሁ። አብራችሁኝ ቆዩ። ብዙ ስለ ክሊኒካል ይር እናወራለን። ምን ያስፈልጋል፣ ምን አይነት ነገሮች እናይበታለን፣ ሙሉት ነገሮች በዛሬ ቪዲዮ እንመለከታለን። አብራችሁኝ ቆዩ። ሰብስክራይብ ማድረጋችሁን አትርሱ። አብረን ክሊኒካል ይር ምንድነው? ክሊኒካል ይር ከቲዮሪ ወይም ደግሞ ክፍል ውስጥ ቁጭ ብሎ ከመማር ወጥተን ሃንድ ኦን ኤክስፒሪየንሶችን የምንማርበት ቦታ ነው። እንግዲህ በጣም ጊዜ ያደረገኝ ነገር ላለፉት 5-4 ዓመታት ሆስፒታል ውስጥ ብዙ ስራዎችን ስንሰራ ስለነበረ አሁን ደግሞ ወደ ክሊኒካል ፕራክቲሱ ገብተን ከዛ ደግሞ ሆስፒታል አታችመንት ላይ ከተለያዩ ጤና ባለሙያዎች የጤና ተማሪዎች ጋር አብረን የምንሰራበት እንግዲህ ተርም ይሆናል ማለት ነው። በአጠቃላይ 4 አታችመንቶች ይኖሩናል። የኢንተራል ሜዲሲን፣ ሰርጀሪ፣ ፔዲያትሪክስ እና ጋይኒኮሎጂ የሚባሉ እነዚህ 4 እንግዲህ አታችመንቶችን በአንድ ዓመት ጊዜ ውስጥ በ3 ወር ጊዜ እንግዲህ አታች እናደርጋለን ማለት ነው። በጣም ኤግዛይት የሚያደርገው ነገር ምን መሰላችሁ? ሪል ላይፍ ኤክስፒሪየንስ ነው። ከታካሚዎች ጋር ትገናኛላችሁ። እንዴት ነው ሂስትሪ የሚወሰደው፣ እንዴት ነው ፊዚካል ኤግዛሚኔሽን የምንሰራው፣ እንዴት አድርገን ነው ደግሞ ፕሮፌሽናሊዝምን እና ደግሞ አታይርን ኤቲኩዊትን በመጠቀም እንዴት ነው ራሳችንን ፕሬዘንተብል ማድረግ የምንችለው። ከዛ ደግሞ ኬስ ፕሬዘንቴሽኖች አሉ፣ ቤድ ሳይድ የሚባል ነገር አለ ምናምንና እነዚህ ሁሉ በአንድ ላይ ያቀፈ በጣም ብዙ ኤክስፒሪየንሶች ሊያሳዝኗችሁም ሊያስቋችሁ የሚችሉ ብዙ ኤክስፒሪየንሶችን እንደ ሜዲካል ተማሪ ደግሞ ብዙ ነገሮችን የምንማርበት ቦታ ነው ብዬ ፐርሰናሊ አምናለሁ። ኢንተራል ክሊኒካል አታችመንት ይህንን ይመስላል። ክሊኒካል ይር እንግዲህ ስትጀምሩት በጣም ከባዱ ነገር የሚሆነው በጠዋት መነሳት፣ ከዛ ደግሞ ቀድሞ መገኘት ሆስፒታል ከአስተማሪዎቻችሁ በፊት፣ ከዛ በኋላ ደግሞ ረጃጅም ሰዓት ቤድ ሳይድ ላይ እንግዲህ ማሳለፍ ይሆናል ማለት ነው። ሜቢ ሕክምና ትምህርት ቤት ሆናችሁ እንደዚህ አይነት ነገሮችን ኤክስፒሪየንስ አድርጋችሁ ሊሆን ይችላል። እኔ ፐርሰናሊ ዩዥሊ ከቤት 12 ሰዓት ነው የምወጣውና ብዙ አያስቸግረኝም ፐርሰናሊ። ግን አንዳንድ ተማሪዎች ክሊኒካል ይር ላይ ስትገቡ እንደዚህ አይነት ኤክስፒሪየንሶች ሊያጋጥማችሁ ይችላል። ስለዚህ ረጃጅም ሰዓት መቀመጥ፣ ከዛ ባለፈ ደግሞ በጠዋት መነሳት እንግዲህ አንደኛው ኤክስፔክት የሚደረግባችሁ ነገር ይሆናል ማለት ነው። ሁለተኛው ነገር ከተለያዩ ሬዚደንቶች፣ የጤና ባለሙያዎች፣ ሜዲካል ተማሪዎች ጋር አንድ ላይ መስራት፣ ከነሱ ጋር አብሮ መስራት አስ ቲም እንዴት መስራት እንደሚቻል የምታዩበት ብዙ ነገሮች የምትማሩበት ነው ብዬ አስባለሁ። ስለዚህ ሁለተኛው ኤክስፔክት የሚደረግባችሁ ክሊኒካል ይር ላይ ከመማር ማስተማሩ ውጪ ከተለያዩ ሬዚደንቶች እና የተለያዩ ፕሮፌሽናልስ ጋር እንዴት መስራት እንዳለባችሁ የምትማሩበት ቦታ ነው ማለት ነው። ሶስተኛው ላይ ሪል ላይፍ ኬዞችን ታያላችሁ። ቅድም እንግዲህ ክሊኒካል ይርን ኤክስፕሌን ለማድረግ እንደሞከርኩት የተለያዩ ኬዞች ይመጣሉ። ደሞስ ፕሪቫለንት ብለን የምንላቸው የስኳር፣ የደም ግፊት ያለባቸው በጣም ደግሞ ሬር የሆኑ ኬዞች፣ የተለያዩ ካንሰሮች ወይም ደግሞ የተለያዩ ኬዞች እንግዲህ ይመጣሉ። እነሱን ኬዞች ሲመጡ እንዴት አድርጋችሁ ነው መቀበል ያለባችሁ? ፐርሰናሊቲያችሁ በዛ ውስጥ እንዴት ዲቨሎፕ ማድረግ አለባችሁ? አቲቲዩዳችሁ የሚሰራበት፣ ፔሸንት ኮሚኒኬሽናችሁ፣ እርስ በርስ ከተለያዩ ጤና ባለሙያዎች ጋር ያላችሁ ኮሚኒኬሽን እንዲሁም ደግሞ የተለያዩ ሶፍት ስኪሎችን የምታሳድጉበት ቦታ ነው። ስለዚህ ሪል ላይፍ ኬዞች ይመጣሉ። እነሱን ትሪት ከማድረግ ጀምሮ የተለያዩ እንግዲህ ነገሮችን የምትማሩበት ቦታ ይሆንላችኋል ማለት ነው። ሶስተኛው ነገር ሪል ላይፍ ኬዞችን የምትለማመዱበት ቦታ ነው ማለት ነው ክሊኒካል። አራተኛው ነገር ቅድም ክሊኒካል ይር ላይ ኤክስፕሌን ለማድረግ እንደሞከርኩት ፕሮፌሽናሊዝምን የምትለማመዱበት ቦታ ነው። በተለያየ አጋጣሚ ከተለያዩ ፕሮፌሽናልስ ጋር ትገናኛላችሁ። ሜዲካል ፕሮፌሽናልስ ሊሆን ይችላል። ከሜዲካል ፕሮፌሽናልስ ውጭም ያሉን ሰዎች እንግዲህ ልታገኙ ትችላላችሁ። ስለዚህ በዛ ውስጥ እንዴት ነው አስ ሜዲካል ፕሮፌሽናል ኮሚኒኬት የምታደርጉት፣ እንዴት አድርጋችሁ ነው ኬዝ የምታስረዱት ከአስተማሪዎቻችሁ ጋር ማለትም ከሬዚደንቶች ወይም ከስፔሻሊስቶች ጋር እንዴት አድርጋችሁ ነው ኮሚኒኬት የምታደርጉት የሚሉትን ነገሮች እንግዲህ የምትማሩበት በዛ ውስጥም ራሳቸውን ዲቨሎፕ የምታደርጉበት ቦታ ነው ማለት ነው። ነጭ ጋውን ብቻ መልበስ አይደለም፣ ስቴቶስኮፕ ብቻ እዚህ ላይ ማድረግ አይደለም። ሶሪ ፎር ዘ ማይክ። ይሄ ነጭ ጋውን ብቻ ማድረግ ወይም ደግሞ
ስቴቶስኮፕ ማድረግ ምናምን አይደለም ከዛ ያለፈ ትልቅ እንግዲህ ሪስፖንሲቢሊቲ ይጠብቃል ማለት ነው ስለዚህ እነዚህ ነገሮች ክሊኒካል ይር ላይ ኤክስፔክት እናደርጋለን ማለት ነው ሶ ክሊኒካል ይር ላይ ስንጀምር ምን አይነት ሜዠሮችን ብንወስድ ሰርቫይቭ ልናደርግ እንችላለን የሚሉት ነገሮች በዚህ ቪዲዮ ደግሞ ላስቃኛችሁ ትንሽም ብትሆን የመጀመሪያው ነገር ቅድም እንዳልኳችሁ ፓንክቹዋሊቲ ነው ፓንክቹዋሊቲ በጣም ትልቅ ቫልዩ አለው ስፔሻሊ ከስፔሻሊስቶች ጋር ወይም ከአስተማሪዎቻችሁ ጋር ጥሩ የሆነ ግንኙነትን ዲቨሎፕ ማድረግ ካሰባችሁ ፓንክቹዋሊቲ እንደ ትልቅ ነገር ይታያል ፓንክቹዋሊቲ ውጪ ደግሞ እንግዲህ ሁሌም ፕሬዘንት ለመሆን መቻል ከባድ ኬዝ ካላጋጠማችሁ በስተቀር ኬዞችን ላለማለፍ ላለመቅረት መሞከር ትልቅ ቫልዩ አለው መቅረቱ በጣም ስለሚጎዳ ማለት ነው ሁለተኛውና ዋነኛው ነገር የተለያዩ ኬዞች እንግዲህ እንማራለን የተለያዩ ነገሮችን እናያለን ሶ ለነዛ ኬዞች ራሳችሁን ሬዲ አድርጎ ደግሞ ተዘጋጅቶ መግባት ከአስተማሪ ጋር ወይም ደግሞ ከስፔሻሊስቶቹ ጋር ጥሩ የሆነ ኮኔክሽን እንድንፈጥር ስለሚያደርግ እንደነሱ አይነት ነገሮች ላይ ራሳችሁን ሬዲ እንድታደርጉ አሳስባችኋለሁ ለራሴ ይሄ ነገር እየነገርኩት እንደሆነ አስባለሁ ምክንያቱም ክሊኒካል ይር ልጀምር ስለሆነ ማለት ነው ሶስተኛውና ዋነኛው ነገር ከዚህ ሁሉ ውጪ በቂ የሆነ እረፍት ማድረግ ለጤናችን በጣም አስፈላጊ ነው ብዬ አስባለሁ ሶ በተለያዩ ጊዜዎች በመናረጋቸው ድርጊቶችን እሱን ከጨረሰን በኋላ እረፍት ማድረግ ስፔሻሊ ሜንታል ሄልዛችንን ደግሞ ፕሮቴክት ለማድረግ ረስት ማድረግ የተለያዩ ሊዥር ታይሞችን መጠቀም በጣም አስፈላጊ ነው መሃል ላይም ቢሆን ትንሽ ብሬክ መውሰድ it's really important during clinical year ማለት ነው ሌላው ባላንሲንግ ነው ባላንስ ማድረግ ማለት ያው ቅድም እንዳልኳችሁ ሊዥር ታይም ወሰድ ይኖርባችኋል የተለያዩ ስራዎች ሊኖራችሁ ይችላሉ እኔ ፐርሰናሊ ዩቲዩብ እንግዲህ እየሰራሁላችሁ ነው የተለያዩ ከጎን ደግሞ ቮለንቲር ማድረግባቸው መሰራዎች ስራዎች አሉ ስለዚህ እነዛን ነገሮች ባላንስ ለማድረግ መሞከር ነው እኔ አንድ እንደ ትልቅ ሜዠር ወስደው ፕራዮሪታይዜሽን ነው ሶ ፕራዮሪታይዝ አደርጋለሁ ዩዥሊ ታይሜን ማኔጅ ለማድረግ ለመሞከር ማለት ነው ስለዚህ ትልቁ ሜዠር የኔ ፕራዮሪታይዜሽን ነው ማለት ነው ፕራዮሪታይዝ እንድታደርጉ በዛ ውስጥ እንግዲህ እነዛ ነገሮች ፕራክቲስ እንድታደርጉ አሳስባችኋለሁ ሶ ፕሮግራም ማድረግ ባላንስ ማድረግ it's really important ማለት ነው ሌላ ኢሴንሻል የሆኑ ነገሮችን መያዝ መሞከር በጣም ኢምፖርታንት ነው እስክሪብቶ ኖትቡክ ስቴቶስኮፓችሁን የተለያየ materials that's going to be used for the clinical year in general should be handled in your pocket or ደግሞ ቢኖራችሁ ይገባል ስለዚህ ጋውናችሁ ንጹህ ሊሆን ይገባል እስክሪብቶ ኖትቡክ የተለያዩ ማቴሪያሎች የሚያስፈልጓችሁ ነገሮች እንግዲህ አዘጋጅታችሁ መጨረስ ይኖርባችኋል እነዚህ ነገሮች ማየት ከፈለጋችሁ I'll show you ምን አይነት ቦርሳ ሊዝ እንደምችል ቦርሳ ውስጥ ምን አይነት እቃዎች ይዤ ወደ ሆስፒታል እንደምሄድ ወደፊት እሰራላችኋለሁ ማለት ነው ሌላው በጣም ኢምፖርታንት የሆነው ነገር ቅድም እንዳልኳችሁ ፕሬዘንት መሆን ነው ትምህርት ቤት በዛ ሆስፒታል ቦታ ላይ ፕሬዘንት መሆን በጣም ኢምፖርታንት የሆነ ነገር ነው ስለዚህ ራሳችሁን በዛ ቦታ ሬዲ እንድታደርጉ እንድትገኙ እዚሁ ላሳስባችሁ እወዳለሁ ማለት ነው የኔን ትንሽ ለየት የሚያደርገው ነገር ምን መሰላችሁ ነርሲንግ ባክግራውንድ ስለሚኖር ሜቢ ክሊኒካል ይር ሊቀላችሁ ወይም ደግሞ ትንሽ ካለው የሆነ ኦቨርዌልም ከሚያደርጉት ነገሮች ሜቢ ልቆጣብ ይችላል የሚሉ ፐርሰፕሽኖች ይኖራሉ ነገር ግን አዎ የሆነ ያክል ሊቀል የሆነ ያክል አንደርስታንዲንግ ኖሮኝ ሆስፒታል ገባ ይችላል ግን በጣም ብዙ ኤግዛይት የሚያደርጉ ነገሮች እንዳሉ ሁሉ ብዙ ደግሞ የሚያሳስቡ የሚያስጨንቁ ነገሮች አሉ አንደኛውና ትልቁ ነገር ከዚህ በኋላ ስገባ እንደ ሐኪም ነው ፕራክቲስ ላደርግ መገባው ወይም ደግሞ ሐኪም ለመሆን ነው መማረው ስለዚህ አሰነርስ የሚባለው ሜንታሊቲ ውስጥ በደንብ ይቆጭ ያለው ፐርስፔክቲቭ towards to medical care ይቀየርና as medical professional ወይም ደግሞ as doctor እንዴት ነው ፕራክቲስ ምን አድርገው የሚለው አንደርስታንዲንግ ሊኖረኝ ይገባል ሶ እንደሱ አይነት ፐርሰናሊቲ እንዴት ነው ዲቨሎፕ ማድረግ ያው ስሩ ታይም ፕሮሰስ ይፈልጋል ስለዚህ ወደዛ እስከገባ ትንሽ ጊዜ ሊፈልግ ይችላል ሁለተኛውና ትልቁ ነገር with other medical professionals እንዴት አድርገን ነው ኮሙኒኬሽን የምንፈጥረው እንዴት አድርገን ነው ፍሬንድሺፕን የምንፈጥረው as a workmate ማለት ነው ወይም ደግሞ as professional እንዴት ነው ያንን ኮኔክሽን መፍጠር የምንችለው የሚለው ነገር እሱም ትንሽ ወሬ ያደርገኛል ምክንያቱም ብዙ ጊዜ በስራ ዓለም ስትቆዩ የምትፈጥሩት ኮኔክሽኖች አሉ እነዛን ኮኔክሽኖች እንግዲህ በተቻላችሁ መጠን መስራት በዛ ውስጥ እንግዲህ ማደግ ይኖርብናል ፐርሰናሊ ያንን ነገር አስባለሁኝና እንዴት አድርገን ነው የምናሳድገው እሱንም እንግዲህ ምናየው ምንማረው ነገር ይሆናል ብዬ አምናለሁ ፐርሰናሊ ሶስተኛና ትልቁ ነገር ባላንሲንግ ነው እንዴት አድርጌ ነው ባላንስ ማድረግ ያው
ከዚህ በፊት የተጠቀምኩት ሜትድ ይኖራል። ቅድም ለመናገር ሞክሬያለሁ። ፕራዮሪታይዜሽን ኢዝ ዘ ሞስት ኢምፖርታንት ቲንግ ስፔሻሊ ሜዲካል ፕራክቲስ ላይ ፕራዮሪታይዝ ማድረግ በጣም ወሳኝ ነገር ነው ብዬ አምናለሁ። እሱን ነገር ማወቅ ከፈለጋችሁ በሌላ ቪዲዮ እመጣላችኋለሁ። ግን ፕራዮሪታይዜሽን ኢዝ ዘ ሞስት ኢምፖርታንት ቲንግ በስራ ዓለም ላይ ብዙ ስራዎችን የምትሰሩ ከሆነ ማለት ነው። እሱኛውን ሜትድ እጠቀማለሁኝ ብዬ አምናለሁ። ከዛ ባለፈ ግን እንግዲህ በጣም ኤግዛይትድ ነኝ ለመጀመር መንገዱን ለእናንተ ለማሳየት በጣም ጓጉቻለሁ። ስለዚህ ክሊኒካል ይር ልትጀምሩ ያላችሁ መንገድ ላይ ያላችሁ ሰዎች እንግዲህ ጉድ ላክ ለማለት እፈልጋለሁ። እነዚህ አይነት ነገሮች ራሳችሁን ሬዲ እንድታደርጉ ከዛ ደግሞ ክሊኒካል ይር የምትገቡ የሚያሰባችሁ ሰዎች እንግዲህ ራሳችሁን በዚህ መልኩ ሬዲ እንድታደርጉ ከዛ ደግሞ ጆርኒ በደንብ አሳያችኋለሁ ክሊኒካል ይር ምን ሊመስል እንደሚችል። ስለዚህ ፎሎ አሎንግ ጆርኒን እንግዲህ እንድትከታተሉ ክሊኒካል ምን ሊመስል እንደሚችል ዲቴል አሳያችኋለሁ። ምንም አይነት ኮመንት ካላችሁ ይሄ ነገር ብታስቡበት ይሄ ነገር ብትጨምሩበት የምትሉት ሲኒየሮች ካሉ ደግሞ ኮመንት ላይ እንድትጽፉልኝ፣ የተለያየ ጥያቄ አስተያየት ያላችሁ ሰዎች ደግሞ ኮመንት እንድታደርጉ በዚህ ቪዲዮ አሳስባችኋለሁ። ላይክ ማድረጋችሁን አትርሱ፣ ሰብስክራይብ አድርጉ። ይሄ ቪዲዮ ይጠቅማል ለምትሉት ሰው ሁሉ ሼር እንድታደርጉት በዚህ ቪዲዮ አሳስባችኋለሁ። በቀጣይ ቪዲዮ እንገናኛለን። መልካም ጊዜ ይሁንላችሁ።